ሰላም ሰላም። እነዚህ ፓተርኑን ለመስራት የሚያስፈልጉን እቃዎች ናቸው። እቺ ነገር ኮፒ ማድረጊያ ናት እና ማስመሪያም አለን። ወረቀታችን ነው። ይሄ ፓተርን የምንሰራበት ነው። ለሁለት እናጥፋለን ወረቀቱን። ለምንድን ያጠፉት? የኋላና የፊት አንድ ላይ ለመስራት ጊዜ ለመቆጠብ ነው። ከዛ ከላይ ወደ ታች 4 ሴንቲሜትር ያህል ወረድ ብዬ አሰመርኩኝ። ከዛ ከዚህ ካጠፍኩት ወደ ጎን እየለካው ያለውት የቁልፍ ቦታ ነው። 4 ሴንቲሜትር እስከ ታች ወረድኩኝ። ለክቼ አስመራለሁ ማለት ነው። ልክ እንደዚህ። ቀጣይ የአንገት ዙሪያ ነው። 5 ሴንቲሜትር ነው። የፊት ነው። ይሄ ወደ ታች 6 ሴንቲሜትር ወረድኩኝ። እዚህ ጋር ማስመሪያን ተጠቅሜ ክብ አሰምራለሁ። የኋላ ስለሚለይ ከፊቱ ወደ ታች 2 ሴንቲሜትር ወርጄ የኋላውንም ልክ እንደዚህ አሰምራለሁ። ቀጣይ ትከሻ ነው። ትከሻ እዚህ ጋር 8.5 ሴንቲሜትር ነው። ወደ ታች 1 ሴንቲሜትር ወረድኩኝ። ወርጄ አግድም አሰምራለሁ። ቀጣይ እዚህ ጋር የደረት ስፋት ነው። እዚህ ጋር እኔ 15 ነው እየለካ ያለውት የደረት ስፋት ያው የደረት ዙሪያ ሲካፈል ለ4 ነው። ለ4 አካፍለን የምናገኘው ልክ እንደዚህ አስመሬ ወደ ታች አሰመርኩኝ። ቀጣይ እዚህ ጋር ቁመት ነው። የቲሸርታችን ቁመት እኔ እዚህ ጋር 35 ሴንቲሜትር ነው የለካውት። ለክቼ አስምሬ አገናኛለሁ። 4 ማዕዘን ይሆናል ማለት ነው። አስምሬ አገናኝ። ቀጣይ የብብት ዙሪያ እዚህ ጋር 12.5 ነው እኔ የወረድኩት። ወደ ታች ወርጄ አሰምራለሁ። የብብት ዙሪያ ነው ይሄ መስመር። ቀጣይ ማስመሪያ እንጠቀማለሁ። እዚህ ጋር ማስመሪያ ካሌላችሁ ያው በእጅ ነው። ማስመሪያ ግን ስላለኝ እኔ ስራዬንም ስለሚያውቅ ልክ እንደዚህ ማስመሪያ ተጠቅሜ የማሰምረው። ያው በውስጥ በኩል ያሰመርኩት የፊት ነው። የፊት የብብት ዙሪያ ነው። በውጭ ደግሞ እዚህ ጋር ድጋሚ እያሰመርኩ ያለሁት የኋላ ነው። ያው የፊት ገባ ያለ ነው፣ የኋላ ወጣ ያለ ነው ልዩነታቸው የፊት እና የኋላ። ልክ እንደዚህ አሰመርኩኝ። ያኛውን በስክሪፕቱ አሰመርኩኝ። ለምን ትንሽ ስለሆነ ልዩነታቸው እንዳይጋጠምብኝ። እዚህ ጋር እቺን ብረት ተጠቅሜ ልክ እንደዚህ ነው ኮፒ ማደርገው። ይሄ የሰራውት እንዳለ ወደ አጠፍ ነው ይዘዋወራል ማለት ነው። ልክ እንደዚህ ኮፒ አደርጋለሁ። ከስር ጨርቅ ያደረኩት እንደ ድጋፍ ሆኖ በደንብ ቅርጹ እንዲወጣልኝ ነው። እዚህ ጋር እንደምታዩት ቁጭ ነው ያደረገልኝ። ይኸው ታያል። በፓርከር እንኳን ሳይሰመር እንዴት እንደሚታይ ያያችሁ አይደል? ቀጣይ በፓርከር አደምቃለሁ። ስታደምቁ ያው ማስመሪያ መጠቀም ትችላላችሁ። ካልፈለጋችሁም ልክ እንደኔ እንደዚህ በራሱ አደመኩት። ቆርጬ ለያቸዋለሁ። አሁን ይሄኛውን የኋላ ነው። የስፌት ከታች 2 ሴንቲሜትር ሰጠውኝ። ዙሪያውን 1 ሴንቲሜትር አድርጌ አሰምራለሁ ማለት ነው። የስፌት ነው ይሄ ድጋሚ ከውጭ በኩል ያሰመርኩት። ከዛ የኋላውን እንዲህ እንደምታዩት ይሄ የኋላ ፓተርን ነው። ቆርጬ አወጣለሁ። የፊቱንም ልክ እንደዛው ነው የማደርገው። ከታች 2 ሴንቲሜትር ሰጣለሁ ጥፋት ስላለ የስፌት ዙሪያውን 1 ሴንቲሜትር ሰጣለሁ። እዚህ ጋር ግን የታች የኋላ የአንገት ዙሪያውን የፊቱን በፊቱ የአንገት ዙሪያ ነው እንትን ያልኩት
ያሰመርኩት እዚህ ጋር እንደምታዩት ማለት ነው። ልክ እንደዚህ ይሄን ይመስላል ፓተርኑ። ቪዲዮን ከወደዳችሁ ላይክ፣ ሼር ማድረግ አትርሱ። ቻው